ስለ ሞዓብ የተነገረ መልእክት። ስለ ሞዓብ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ናባው ትጠፋለችና ወዮላት፣ ቂርያታይም ትዋረዳለች ትያዛለችም፣ ምሽጎች ይደፈራሉ ይፈራርሳሉ። ከእንግዲህ ሞዓብ አትከበርም። ሰዎች በሐሴቦን ተቀምጠው ኑ ያቺን አገር እናጥፋት ብለው ይዶሉቱባታል። መድሜን ሆይ አንቺም ደግሞ ጸጥ ትደረጊያለሽ፣ ሰይፍም ያሳድድሻል። ከሆሮኖይም የሚወጣውን ጩኸት የመውደምና የታላቅ ጥፋት ድምፅ ስሙ። ሞዓብ ትሰበራለች፣ ልጆቿም ጩኸት ያሰማሉ። ክፉኛ እያለቀሱ ወደ ሉሂት ሽቅብ ይወጣሉ። ስለደረሰባቸውም ጥፋት መራራ ጩኸት እያሰሙ ወደ ሆሮናይም ቁልቁል ይወርዳሉ። ሽሹ፣ ሕይወታችሁንም አትርፉ፣ በምድረ በዳ እንዳለ ቁጥቋጦ ሁኑ። በድርጊታችሁና በብልጽግናችሁ ስለምትታመኑ እናንተም ትማረካላችሁ። ካሞሽም ከካህናቱና ከመኳንንቱ ጋር በምርኮ ይወሰዳል። በእያንዳንዱ ከተማ ላይ አጥፊ ይመጣል፣ አንድም ከተማ አያመልጥም። እግዚአብሔር ተናግሯልና ሸለቆው ይጠፋል፣ አምባውም ይፈርሳል። በራ እንድታመልጥ ለሞዓብ ክንፍ ስጧት፣ ከተሞቿም ምንም እስከማይኖርባቸው ድረስ ባድማ ይሆናሉ። የእግዚአብሔርን ሥራ በቸልታ የሚያከናውን ርጉም ይሁን። ሰይፉን ደም ከማፍሰስ የሚከላከል የተረገመ ይሁን። ሞዓብ በአምቡላው ላይ እንዳረፈ የወይን ጠጅ ከልጅነት ጀምሮ የተረጋጋ ነበር። ከዕቃ ወደ ዕቃ አልተገላበጠም፣ በምርኮም አልተወሰደም። ቃናው እንዳለ ነው፣ መዓዛውም አልተለወጠም። ስለዚህ ዕቃውን የሚገለብጡ ሰዎችን የምልክበት ጊዜ ይመጣል ይላል እግዚአብሔር። እነርሱም ይደፉታል፣ ዕቃውን ባዶ ያስቀራሉ፣ ማንቆርቆሪያዎቹንም ይሰባብራሉ። የእስራኤል ቤት በቤቴል ታምኖ እንዳፈረ ሁሉ ሞዓብም በካሞሽ ያፍራል። እናንተ እኛ ተዋጊዎች ነን፣ በጦርነትም ብርቱ ነን ልትሉ እንዴት ቻላችሁ? ሞዓብ ትጠፋለች፣ ከተሞቿም ይወረራሉ፣ ምርጥ ወጣቶቿም ወደ መታረድ ይወርዳሉ ይላል ስሙ የሰራዊት ጌታ እግዚአብሔር የሆነው ንጉሥ። የሞዓብ ውድቀት ተቃርቧል፣ ጥፋቱም ፈጥኖ ይመጣበታል። በዙሪያው የምትኖሩ ሁሉ፣ ዝናውን የምታውቁ ሁሉ አልቅሱለት። ብርቱ ከዘራ የከበረው በትር እንዴት ሊሰበር ቻለ በሉ። ሞዓብን የሚያጠፋ በአንቺ ላይ ይመጣልና የተመሸጉ ከተሞችንም ያጠፋልና። አንቺ የዲቦን ሴት ልጅ ሆይ ከክብርሽ ውረጂ፣ በደረቅም መሬት ተቀመጪ። አንቺ በአሮዔር የምትኖሪ ሆይ በመንገድ አጠገብ ቆመሽ ተመልከቺ። የሚሸሸውን ወንድ የምታመልጠውንም ሴት ምን ተፈጠረ ብለሽ ጠይቂ። ሞዓብ በመፍረሱ ተዋርዷል፣ ዋይ በሉ ጩኹ። የሞዓብን መደምሰስ በአርኖን አጠገብ አስታውቁ። ፍርድ በአምባው ምድር በሆሎን በያሳና በሜፍሃት ላይ በዲቦን በናባውና በቤት ዲብላታይም ላይ በቂርያታይም በቤት ጋሙልና በቤት ምዖን ላይ በቂርዮት እና በባሶራ ላይ በሩቅና በቅርብ ባሉት በሞዓብ ከተሞች ሁሉ ላይ መጥቷል። የሞዓብ ቀንድ ተቆርጧል፣ እጁም ተሰባብሯል ይላል እግዚአብሔር። እግዚአብሔርን ንቋልና ሞዓብን በመጠጥ አስክሩት። ሞዓብ በጥፋቱ ላይ ይንከባለል፣ ለመዘባበቻም ይሁን። በእስራኤል ላይ ስታላግጥ አልነበረምን? ስለ እርሷ በተናገርህ ቁጥር እያቃለልካት ራስን የምትነቀንቀውስ ከሌቦች ጋር ስትሰርቅ ትይዛለችን? እናንተ በሞዓብ የምትኖሩ ሆይ ከከተማ ወጥታችሁ በዓለት መካከል ኑሩ። በገደል አፋፍ ላይ ጎጆዋን እንደምትሰራ እንደ ርግብ ሁኑ። ስለ ሞዓብ ትዕቢት፣ ስለ እብሪቱና ስለ ኩራቱ፣ ስለ ትምክህቱና ስለ መጓደዱ፣ ስለ ልቡም ማበጥ ሰምተናል። መዳፉን አውቃለሁ፣ ነገር ግን ከንቱ ነው ይላል እግዚአብሔር።
ጉራውም ፋይዳ አይኖረውም። ስለዚህ ለሞዓብ አለቅሳለሁ፣ ለሞዓብ ምድር ሁሉ ዋይ እላለሁ። ለቂርሔሬስ ሰዎችም የልቅሶ ድምፅ አሰማለሁ። የሴባማ ወይን ሆይ ለያዜር ካለቀሱት እንኳ ይልቅ አለቅስልሻለሁ። ቅርንጫፎችሽ እስከ ባህሩ ተዘርግተዋል፣ እስከ ያዜርም ደርሰዋል። ለመከር በደረሰው ፍሬሽና በወይንሽ ላይ አጥፊው መጥቷል። ለሞዓብ የአትክልት ቦታና እርሻ ሐሴትና ደስታ ርቋል። የወይን ጠጅ ከመጭመቂያው እንዳይወርድ አድርቄዋለሁ፣ በእልልታ የሚጨምቀውም አይገኝም። በዚያ ድምፅ ቢሰማም የእልልታ ድምፅ አይደለም። ከሐሴቦን እስከ ኤልያሊና እስከ ያሐጽ፣ ከዞዓር እስከ ሆሮናይም፣ እስከ ኤግላት ሺሊሺያ ድረስ ጩኸታቸው ከፍ ብሎ ይሰማል። የኔሞሬም ውሃ እንኳ ደርቋልና በመስገጃ ኮረብቶች ላይ የሚሰዉትን ለአማልክታቸው የሚያጥኑትን ከሞዓብ አጠፋለሁ ይላል እግዚአብሔር። ስለዚህ ልቤ ለሞዓብ እንደ ዋሽንት ያንጎራጉራል፣ ለቂርሔሬስ ሰዎችም እንደ ዋሽንት ያንጎራጉራል። ያከማቹት ንብረት ጠፍቷልና የእያንዳንዱ ሰው ራስ ጢምም ሁሉ ተላጭቷል፣ እጅ ሁሉ ተቸፍችፏል፣ ወገብም ሁሉ ማቅ ታጥቋል። በሞዓብ ቤቶች ጣሪያ ሁሉ ላይ በሕዝብም አደባባዮች ሐዘን እንጂ ሌላ የለም። እንደማይፈለግ እንስራ ሞዓብን ሰብሬያለሁና ይላል እግዚአብሔር። እንዴት ተንኮታኮተ! ምንኛ ሳለቀሱ! ሞዓብ እንዴት አፍሮ ጀርባውን አዞረ! ሞዓብ የመሰደቢያ በዙሪያው ላሉትም ሁሉ የሽብር ምልክት ሆነ። እግዚአብሔር እንዲህ ይላል፣ እነሆ እንደ ንስር ተወርውሮ ይወርድበታል፣ ክንፎቹንም በሞዓብ ላይ ይዘረጋል። ከተሞቹ ይወረራሉ፣ ምሽጎቹም ይያዛሉ። በዚያን ቀን የሞዓብ ጦረኞች ልብ በምጥ እንደተያዘች ሴት ልብ ይሆናል። ሞዓብ እግዚአብሔርን አቃሏልና ይጠፋል፣ መንግስትነቱም ይቀራል። የሞዓብ ሕዝብ ሆይ ሽብርና ጉድጓድ ወጥመድም ይጠብቅሃል ይላል እግዚአብሔር። ከሽብር የሚሸሽ ሁሉ ጉድጓድ ውስጥ ይገባል፣ ከጉድጓዱም የሚወጣ በወጥመድ ይያዛል። በሞዓብ ላይ የቅጣቱን ዓመት አመጣለሁና ይላል እግዚአብሔር። የሞዓብን ግንባር የደንፊዎችን አናት የሚያቃጥል እሳት ከሐሴቦን ነበልባል ከሴዎን ቤት ወጥቷልና ኮብላዮች በሐሴቦን ጥላ ስር ተስፋ ቆርጠው ቆመዋል። ሞዓብ ሆይ ወዮልህ! የካሞሽ ሕዝብ ተደምስሷል። ወንዶች ልጆችህ በምርኮ ተወስደዋል፣ ሴቶች ልጆችህም ተግዘዋል። ነገር ግን የኋላ ኋላ የሞዓብን ምርኮ መልሳለሁ ይላል እግዚአብሔር። በሞዓብ ላይ የተወሰነው ፍርድ ይኸው ነው።